አለብን ብለው እየሰሩ ያሉ አካላት ናቸው ይላሉ ፍጥጫ ነው እኛ በተቻለ መጠን ሰላምን የሚፈልግ ሰው ሰላማዊ መንገድን ተጠቅሞ ቢጠይቅ አዋጭነት አለው ነዋር ቢለውንም በጣም በግልጽ እንሄድበታለን አናው የሚኮሰኩሳቸው ሰዎች እንዳሉ ያለው ግን እውነታውን መነጋገር ያስፈልጋል ሌላ የታዘብኩት ባለፈው የተናገርኩት ነገር ግን እነኚህ ሰዎች በአማራና ኦሮሚያ ክልል ብለው በተለይ ያው የአማራውን ትግል አማራ ውስጥ ያለውን ነገር የመንግስት ተቃውሞ የሚደግፉ ሰዎች እንደሆኑ ግልጽ ነው ከደብዳቤያቸውም ያስታውቃል አንድ ቦታ ላይ ብቻ ኦሮሚያ ሚል አንስተዋል እንጂ ሜን ፎከሳቸው ጥያቄዎቻቸው አማራ ክልል ላይ ካለው አካል ጋር ተሰሰር እንዳላቸው ግልጽ የሚያሳይ ነውና እነሱን እንኳን ምን እንዳደረጉም ሰልፉም ገና ሳይወጡም መንግስት በዛ በኩል አጥፊናቸው እንዲያል በያዛቸው ሰዓት በዚህ በኩል ደግሞ ሚዲያ ላይ ያሉት ፕሮፓጋንዲስቶች እንዴት አድርገው ሲያንቋሽሹና ሌብል ሲያደርጓቸው እንደነበር አይቼ አይ ሰላምን የሚጠላ እንግዲህ ሁሉም ቦታ አለ ማለት ነው የሚለው ነገር በደንብ እንደረዳ ሆኛለሁ ጥሩ ነው እንግዲህ እነኚህ ነገሮች አስተውለናል መታችኋል ሼርም እያደረጋችሁ ነው እዚህ ካሉት ሰዎች ጋር መነጋገር ጀምራለሁ ይሄ ነምበር 1 #1nowar የሚለው ነገር ምንድነው ማንን ይመለከታል እንዴት ነው ሊሰራ የሚችለው እንዴት ነው ፕራክቲካሊቲው አለው ወይ ፕራክቲካሊቲው ማለት ለተፈጻሚነት አለው ወይ መሬት ላይ ሊወርድ የሚችል ነገር ነው ወይስ ዝም ብለዚህ ሚዲያ ላይ ጆሮአችንን የምታሞቅበት ነገር ነው አያና ብሎ ብዙ ሰዎች ብቻ ውስጡን ለመፈተሽ ብዙ ሰዎች ደግሞ ከጎኑ መቆም እንፈልጋለን ጦርነት ያልሰለቸው ሰላም የማይፈልግ የለም እና ማንን ያማከለ ነው እንዴት ነው ሊፈጸም የሚችለው ምን ነው ከምን ወገን ሆነ ነው የምትናገረው ወይስ ወገንተኝነት የለኝ የምትል ከሆነ ደግሞ እሱን ለማሳየት ምን ነገሮች አሉ የሚል በጣም ብዙ ነገር የተጠየቁ ነገሮች አሉ እንደ how what and how የሚለው ላይ ነው ምንድነው እና እንዴት የሚለው ላይ ትንሽ ማብራራት መነጋገር ስለምፈልግ እሷን ባጭሩ ነካና ሰዎችን ያስገባው ከሰዎች ጋር ነጋገራለሁ ይሄ nowar number 1 nowar የሚለው ነገር በዋነኝነት የጀመረው ዳሬ ሰላም ላይ የነበረው የኦላና የፒፒ ወይም የመንግስት ውይይትና ምክክር ላይ በንግግር ጉዳይን የመፍታት ፍላጎት ያለ ስኬት ሲያልቅ እኛ ለጦርነት ያለን አፒታይት ኦሬዲ ዚ የምናደርጋቸው የኦሮሚያ ሮሞች ነበሩ ለጦርነት ያለን አፒታይት አብቅቷል ህዝቡ በቅቶታል ስለዚህ አብረን ሆነን አንደኛ እነሱ ያልተስማሙባቸው ነገሮች አሉ መንግስትም አንደኛ አድርጎ ያያዘው ይሄንን መልቀቅ አልችልም የሚለው ኦላም ደግሞ ይሄኛው አንደኛ ነው ልለቅ አልችልም የሚላቸው ነገሮች አሉት እኛ ደግሞ እንደ ህዝብ ለኛ አንደኛችን ጦርነት ይቆም ነው ነምበር 1 nowar ነው #1nowar ምንለው እሱን አንደኛ አድርጋችሁ ወደ ውይይት ተመለሱ ወደ ንግግር ተመለሱ ጉዳይን ወደ መፍታት ተመለሱ የሚል እሳቤ ያለው ላስታራቂ አካላትም የህዝቡ አቋምና ቦታ ትክክለኛው ህዝቡ ማለት ነው የባይዘይ ቲክታክ ላይ የምታዩት ህዝብና የኢትዮጵያ ህዝብ ወይም የማንኛውም ሪጅን ህዝብ አንድ መስሎ የሚታያችሁ ከሆነ ተሳስታችኋል በደንብ ተለቅ ብላችሁ ማየት ወይ መሄድ ያስፈልጋል ቦታው ላይ መሄድ ወይ ስልክ መደወል ያስፈልጋል ምንም በጣም ይለያያል ቲክታክ ላይ በተለይ ድምጻቸው ገኖ የሚወጡ ሰዎች እዚህ ላይ የምታዩት ውካታና ወከባ የለም መሬት ላይ ካለው ጋር አይገናኝም በማንኛውም የፖለቲካ ማዕቀፍ ውስጥ ማንኛውም ብሔር ውስጥ በማንኛውም አካባቢ ሀገሪቱ ላይ የሌለ ነገር ነው እዚህ የምናየው አሚን ትንንሽ ፍሌቨሮች ተመሳሳይነት ያላቸው ድምጸቶች ሊኖሩ ይችላሉ ግን በዋነኝነት የህዝቡ ትክክለኛ ስሜት ይሄ ነው የአማራ ክልል ያለው ኦሮሚያ ያለው የትም ቦታ ያለው ህዝብ ጦርነት ይቁምልን ጦርነት አንፈልግም ማንኛውም ጥያቄያችንም የምንፈልገው ነገር ላያችን ላይ ተደግኖብናል የምንለውም አደጋ ካለ ጦርነት አይበልጥም ጦርነት ይቁምልን በመክክር ይፈታ ህዝብን ያካተተ የሁሉም ጥያቄ የሚመለስበት መፍትሄ ማፈላለግ ይደረግ እንጂ በጦርነት ምን መልሳለን የሚባለው ነገር አይሳካም ነው የሚለው ህዝቡ በሙሉ የውጪ አስታራቂ ተብለው እንግዲህ በደንብ በስለላውም በብዙም ነገር ጠንካራ በገንዘብም ጠንካራ የሆኑ የዛና ሀገር ብቻ ሳይሆን የአህጉሩን የዓለሚቷንም ፖለቲካ የሚዘውሩት አሜሪካውያንም በግልጽ የተናገሩት ልዩ ሉክ ኮንቮይ ቱ አፍሪካ ማይክ ሃመር የተናገሩት በጦርነት ምንም የሚፈታ ነገር እንደሌለ በጦርነት ሊፈታ በመሳሪያ ሊፈታ እንደማይችል ኢትዮጵያ ጉዳይ በግልጽ ተናግረዋል ባይዘው ተመልሰው ይመጣሉ ወደ ኢትዮጵያ
ለ10 ቀን ያህል ኢትዮጵያ ብቻ ሳይሆን ኢትዮጵያ ጅቡቲና ካታርን ይጎበኛሉ ማይክ ሐመር በሚቀጥሉት ጥቂት ቀናት ውስጥ እና ያለው ነገር ይሄ ነው። እነሱም የሚያምኑበት ነው፣ ህዝቡም የሚፈልገው ነው። ሚዲያ ላይ ግን በድምጽ ደረጃ ሰው ይሄ ብዙ የማይጥም ነገር መስሎ ስለሚታየው አንድ ወገን ጋር ሆኜ ወይ ኦላ ካልኩ ወይ ፒፒፒ ካልኩ ወይም ፋኖ የሆነ ነገር ካልኩኝ እንጂ ሰላም ነው የሚያስፈልገው። እንደ ህዝብ ሆነን የህዝብ ጥቅም ላይ ቆመን ሰላም እንበልና እሱም ብንል የሚል ስሜት የለም፣ ሚዲያ ላይ የለም። እንግዲህ ሚዲያ ላይ ስለሌለ እውነት ነው ማለት አይደለም። ትክክለኛ የህዝቡን ጥያቄ እናቶችን ደውሉና እስቲ ጠይቁ። ይሄ አያና የሚባለው ሰውዬ ኖ ዋር ጦርነት ይቆም ይላል። እኛ ደግሞ በርታ ጦርነቱን ብለን አንድ ጋር ይዘናል። የትኛው ነው የሚሻለው ማበሉና ጠይቁ። የሰፈራችሁን ሰው ያገራችሁን ሰው ባላችሁበት ይቀርበኛል የምትሉትን ጠይቁ፣ ይነግሯችኋል። እነሱ ይነግሯችኋል። በፈጠርህ አያና የሚባለው ሰውዬ ያለውን ነገር አንተም በልል ነው የሚሏችሁ፣ ይነግሯችኋል። እውነቴን ነው ብላችሁ በዛ ደረጃ እውነታ ነው። እኔ እውነታውን አንዴ ካወቅኩ በኋላ እውነት መሬት ላይ ያለውን ነገር ከተረዳው በኋላ በግልጽ ሁኔታ የህዝቡ ጉዳት እየመነጨ ያለው ከጦርነት በመሳሪያ ነገሮችን ለመፍታት ከሚደረግ ጥረት መንግስት በሚያደርገው ከፍተኛ የሆነ ካምፔን ሌሎች መንግስትን ለመጣል ብለው ከሚያደርጉት ካምፔን ውስጥ የሚፈጠረው ችግር ትልቁ የህዝባችን ጉዳት እንደሆነ ከተረዳው በኋላ እናንተ እስክታጨበጭቡልኝ ወይም ሰው እስኪደግፈኝ መጠበቅ የለብኝም። በሰውም በእግዚአብሔርም ዘንድ ትክክል አይደለም ብዬ ስለማስብ እጄን ሰብስቤ የሚደግፍ ይደግፍ አብሮ የሚቆም ብዛታችሁ ደግሞ አብሮኝ የሚቆሙ ጦርነት ይቆም ኖ ዋር የሚለው ብዛቱ እልቁ መሳፈርት ነው። ይገርማችኋል። አንዴ እስኪሰማ ነበር ይሄ ህዝብ ግራ ገብቶት አረ ወዴት ይሻላል ብሎ እየጠበቀ የነበረው አሁን ይሄን ድምጽ ነበር የሚፈልገው። አግኝቷል። የሚፈልገውን ድምጽ እኔ ካለሁበት ከኦሮሚያ ፖለቲክስ ከኦሮሞ ኮንስቲቲዩንሲ የመጣው ሰው እንደመሆኔ ካለሁበት በንግግርና በምክክርም ቢሆን ደግሞ አብሮ 2 ጊዜ ታንዛኒያ ላይ ስለተቀመጡ ካላቸው ቅርበት ለንግግር ጉዳዩን ለመፍታት ካለው ቅርበት አንፃር ከራሴም ካለውበት ከመጣሁበት ኮንስቲቲዩንሲ የዛም ህዝብ ትግልና ጥያቄዎች የሚመለከቱኝ ቀጥተኛ ስለሆነ ከዛ ጀምር ያለው እንጂ ለመላ ሀገሪቱ መፍትሄ የሚሆነው ነምበር 1 ነው ዋር ነው። ማንኛውም መደራደራለው የሚል ወያያለው የሚል ታገላለው የሚል ሀገር መራለው የሚል ሁሉ ቁጥር 1 አድርጎ ጦርነት ይቅር፣ ጦር መሳሪያውን ያዝ፣ ሲዝ the fires አስቁሙ። እሱን ማድረግ የህዝብ ፍላጎት አንደኛው ፍላጎት የህዝቡ ይሄ ጦርነት በቆመልን ነው። ፈጣሪውን የሚጠይቀው ወዴት እንደሚሄድ ግራ ገብቶት አረ ሚዲያም ላይ ያሉት ልጆች በሐሳባቸው በንግግራቸው በወሬያቸው በሁሉ ነገራቸው ጦርነት ነው የሚዘሩት። ምን ነው ጠልተው ነው ወይ እነሱ ውጪ ስለሆኑ እኛ መሞታችን ደስ ብሏቸው ነው ወይ ብሎ ህዝቡ ተከፍቶ ነው ያለው። እውነቱን ነው የምነግራችሁ፣ ተከፍቶ ነው። የሚያሳዝን ነገር ነው የምንሰራው እኛ። እኔ እንደ ፖለቲካ እንደሚከፈለው ሰው እንደ አንድ የመንግስት ወይም የፋኖ ወይም አንድ የግንባሩ ወይም የኦላ አካል ሆኜ ከመጣሁኝ ስራዬ ነው። ስለዚህ ስራዬ ስለሆነ ያንን ድርጅት ነው የምንናገረው። ምንም እንኳን ወይ ለቀቄ እወጣለሁ እንጂ እስከምወጣ ጦርነቱን እንዴት አድርጎ የኔ እንደሚያሸንፍ ሰውን ወደዛ ወደኔ ቦታ ለመሳብ ነው የምታገለው። ከውስጥ ስራዬ ነው ማለት ነው። ግን ስራችሁ ያልሆነ ሰዎች ደሞዝ ተከፍሏችሁ ወይም ተደራጅታችሁ በዛ ስራ ውስጥ የሌላችሁ እንደ ህዝብ ማሰብ እንደማያቅታችሁ ተስፋ አደርጋለሁ። እንደ ህዝብ ካሰብን የህዝቡን ልብ የምትስሙት የወጣችሁበትን ህዝብ ራሳችሁን ዲሶሺየት አድርጋችሁ ከሆነ ዛሬ ወጣችሁ እናንተ በህግ የሚጠበቅ ስርዓት ያለው ሀገር ዩሮፕ ውስጥ አሜሪካ ውስጥ አረብ ሀገር ላይ የምትኖሩ ስለሆናችሁ የህዝቡ ልብ ምትና ጭንቀት አይጥፋችሁ። ህዝባችን ጭንቀት ውስጥ ነው ያለው። ህዝባችን ዛሬ ለፖለቲካ ካለው ፍላጎት ከፖለቲካ ጥያቄዎች ከሚመለስለት መልስ በ10,000 እጥፍ ያለበት ትልቁ ጭንቀትና ፍርሃት ሞት ይቆምልን፣ ጦርነት አቁምልን። ከኢኮኖሚውም ከምንም ይልቅ ባይዘው ኢኮኖሚ ነበር አንደኛ ጥያቄ፣ የህዝብ ጥያቄ። አሁን ተበልጧል። ባለፉት ጥቂት ዓመታት ውስጥ ህዝቡ ስለ ኢኮኖሚ ራሱ ማሰብ ትቷል። አሁን ኢኮኖሚው ራሱ አይደለም ትልቁ ጥያቄው፣ አረ ይሄ ጦርነት ይሄ ሞት ቆሞልን ነው። እና የህዝቡን ልብ ምት እንዴት መስማት ያቅተኛል? እኔ እንደ አንድ ሰው እንደዚህ ከዛ ህዝብ እንደወጣ ሰው እዚህ መጥቼ የተመቻቸ ሀገር ላይ ስለምኖር ማንንም ስለማይነካኝ የተባራሪ ልጆችን ስለማይመታብኝ ትምህርት ቤታቸው ስለማይዘጋ የንግድ ተቋሜ ስለማይበላሽ ስራዬ ስለማይስተጓጎል ገንዘቤ እንደፈለኩ ስለማገኝ እንዴት መሬት ላይ ያለው ደሃው ህዝብ የበቀልኩበት ህዝብ እንደዚህ ወደዋለው ብዬ
ስሙን ጠርቼ በስንት በኩል በብሔር በምን በኩል የኔ ብዬ ማሞግሰው ዘፈኑን መዘፍንለት እንዴት ስሜቱ ይጠፋኛል? ስሜቱን እየሰማሁት ነው ያለሁት እኔ። ይቁም አንዳንድ ሰዎች ጦርነት ይቁም ሲባል አይ መንግስት ዝም ብሎ በቃ አሁን ባለበት ሁኔታ ስታተስ ኮን ኪፕ አድርጎ ይቀጥል፣ ምንም ጥያቄዎች አይመለሱ፣ በዚሁ ጦር መሳሪያ ያዙ ሄደው መሳሪያቸውን ለመንግስት ሰጥተው እሺ ብለው ይገዙለት እንደምል አድርገው የሚረዱ አሉ። በጣም ትክክል አይደለም እሱ። እኔ እንደዛ ብዬ አላውቅም። እኔ እንደዛ አላስብም። ጥያቄዎች እንዳሉ ሪኮግናይዝ ያላደረኩበት አንድ ቦታ የለም። የኦሮሞ ህዝብ ጥያቄና ኦላ የሚታገልበት ምክንያቶች ዋን እንደ ሴም እንደ የተሳሰሩ እንደሆኑ ድና ያርግ ያላውቅም። የአማራ ህዝብ ያሉበትን ጥያቄዎች ይዞ እንደተነሳ ፋኖ ድና ያርግ ያላውቅም። የተጠለፉ ሌሎች ፖለቲካ ሐሳቢዎች ፍላጎቶች እንዳሉ እናገራለሁ በዚህም በዛ። ግን እነኚህን ጥያቄዎች ሪኮግናይዝ አደርጋለሁ። ሪኮግናይዝ ብቻ ሳይሆን ደግሞ አስፈላጊም ናቸው፣ ሊመለሱም ይገባሉ ብዬ ማስብ ሰው ነኝ። ግን እነኚህ በመመለሳቸውና አሁን ባለንበት በጦርነቱ ሁኔታ መካከል ስናመዛዝን እነኚህን ነገሮች ለማስመለስ ሌሎች መንገዶችን ኤግዞስት ወደ ማድረግ እንሄድ። እንደ ህዝብኛ ደግሞ መንግስት እነኚህ ጥያቄዎች ሳይሸራረፉ በተቻለ መጠን በተሟላ ለህዝብ በሚጠቅም ሁኔታ መልሶ ከሌሎቹ ጋር አብሮ መስራት የሚችልበት መንገድ እንዲበጅ የኛ እጅ ምን ያህል ሊዘረጋ ይችላል? እንደ ህዝብ ምን ያህል ሰፊ ነው እጃችን? ምን ያህል ትልቅ ነው ድምጻችን? አብረን ብንሆን ምን ያህል አቅም አለን? ምን ያህል እነኚህ ጥያቄዎች ከጦርነት ወተን ኦኬ ጦርነት እኮ አንዳንድ ጊዜ ዲሞንስትሬሽን ነው። ጦርነት አቅም ማሳያ ነው። ጦርነት ተቃውሞን መግለጫ ነው እንጂ ጦርነት አንዱን አጥፍቶ ሙሉ በሙሉ የሱን ሐሳብ አውድሞ የራስን መገንባት ሆኖ አያውቅም። አሁን አይደለም በድሮም ዘመን አይሆንም። ተወሰነ ያህል ርዝራዥ ይቀራል፣ ምክክር ይኖራል፣ ትሪቲ ይኖራል፣ ግድ ነው። አሁን ጦርነት ኦሬዲ ተፋፋመ፣ ሰው ሞተ፣ መገዳደል አቅም ታየ፣ ወጥቷል። እንግዲህ ኦኬ ይሄኛው የሚሞትለት ሰው አለ፣ ይሄ ፍላጎት ያንን ያህል ዲሞንስትሬት ከተደረገ can we pause and say no war? አሁን ጦርነት ይብቃ። አሁን እነኚህን ጥያቄዎች በሰላማዊ መንገድ የሚመለሱበት መንገድ፣ በምክክር የሚመለስበት መንገድ፣ የመደራደር መንገድ ይፈጠር ብለን እንደ ህዝብ ጫና ማድረግ አለብን። የድርድርን ሐሳብ የሚያመጣ ሰው እንደ ኃጢያተኛ የሚቆጠርበት በተለይ የአማራን ፖለቲካ የፋኖን ትግል እንደግፋለን የሚሉ ልጆች እዚህ ውስጥ ካላችሁ በጣም ይሄንን ተቃውሙ። በጣም ጥሩ ይመስላል፣ እንደው እንትን ይመስላል፣ ህዝብ ወዳድነት ይመስላል። ነው ሊደራደሩ ነው ብሎ የሚጮህ ሰው ሰምቼ ባለፈው ገረመኝ። እንዴ በተደራደሩ ነው የሚባለው እንጂ ሊደራደሩ ነው ይባላል እንዴ? ኦኬ ተደራደሩ ሊያስመልሱ ከሆነ ከመሞት አይሻልም? ሊደራደሩ ነው እንዳይደራደሩ ብሎ ሰው የማይደራደሩ ከሆነ ምን ልትሆን ነው? እንደዛ አይባልም። በሌላውም በኩል ድርድር የሚል ንግግር የሚል መፍትሄን በንግግርና በማመቻመች በኮምፕሮማይዝ ሊመለስ ነው የሚለው ነገር እንደ ጠላት ሐሳብ፣ እንደ ክፉ ነገር፣ እንደ መጥፎ ነገር ማሰብ የህዝብን ስሜት ልቡን አለማወቅ፣ የራስን ፍላጎት፣ የራስን ምኞት፣ የራስን ስሜት አስቀድሞ የእናቶቻችን የእህቶቻችንን መደፈር፣ የሴት ልጆቻችንን እንደዛ ሜዳ ላይ ያለቀሱ ወንድሞቻቸው ልጆቻቸውን መቅበር እንደ ትንሽ ነገር አድርጎ ሌላውን የእናንተን ፍላጎትና ሐሳብ ከፍ ያለ አድርጎ ማውራት ይሄ በኋላ ላይ ያስተዛዝባል። እና እኔ ከዚህ ከታሪክ ተጠያቂነት ነፃ ለመሆንም ሳይሆን የህዝቤም ጉዳይ ስለሚመለከተኝ ነው። እነኚህ ነገሮች ለማንሳት ነው። በድርድር ጉዳይ ላይ እስካሁን ድረስ ግልጽ በሆነ ደረጃ ጉዳዩን ይመጥናል በሚባል ደረጃ ከአማራ ክልል ካለው የትጥቅ ትግል ጋር ምንም አይነት ድርድር እስካሁን ድረስ እኔ የማውቀው የተደረገ ስለሌለ በአጠቃላዩ እሱንም ደግሞ አብረውኝ ሆነው ይሄንን ጉዳይ እኔ ያነዋር ማለት ያያና እንትን አይደለም፣ ፐርሰናል ፕሮፐርቲ አይደለም፣ ከዛው ከትግል ውስጥ የሆኑ ሰዎች እንዲዋሱት አበረታታቸዋለሁ። ቢኮዝ ዛሬ መጥቶ የአማራ ክልል ላይ ያለው ትግል በኖዋር ይፈታ ብዬ እኔ እንዳያና ብናገር ላይጥም ይችላል። ሰዎች አንድ የኦሮሞ ተወላጅ የኦሮሞ ብሔርተኝነት ፖለቲካ የሚያቀነቅን ሰው መጥቶ የአማራው ትግል በውይይትና በንግግር የሚፈታበት መንገድ ህዝቡ ጫና ያደርግ ብዬ ብናገር ሲያዩት ያላማረ ሲበሉት ያቀራል ነገር ነውና ገና ከሩቁ የራሱ ሬዚስተንስ ያለው ስለሆነ በዛ ጉዳይ ላይ ራሳቸው እንዲሰሩበት ይሄንን #ኖዋር የሚለውን ነገር ነምበር 1 አድርገው ጦርነት መቆሙ አንደኛ አላማቸው አድርገው አንደኛ ፍላጎታቸው አድርገው እንዲደራደሩ በራሳቸው በኩል ያለውን ጫና እንዲያደርጉ በሩ ክፍት ነው። የኔን ወሰዱ ብዬ ማንኳሰስበት የኔ ነው ብዬ ክሌም ማድረግበት የለም፣ የህዝብ ነው። ይሄንን እንዲጠቀሙ በራሳቸው በኩል እንዲያደርጉ
or any form of it አድርገው ህዝባቸው በምክክርና በፖለቲካል ኔጎሺዬሽን እርቅ የሚለውን እኔ አልቀበልም እርቅ የሚለው ኋላ ላይ የሚመጣ ነው እርቅ ከፍትህ በኋላ የሚመጣ ኔጎሺዬሽን ነው አሁን በኔጎሺዬሽን ጉዳዮች የመፍታት በኮምፕሮማይዝ የመፍታት ነገር ውስጥ እንዲገባ በያለበት ፖለቲካ ሰው ግፊት እንዲያደርግ እንጠይቃለን ሶ ከኖዋር የሚለውን እንዴት ሊሆን ይችላል መጀመሪያ ምንድነው ማድረግ የሚፈልገው ኦኬ ዝም ብለህ እዚህ ላይ ቁጭ ብለህ ኖዋር ማለት ነው ወይስ እዚህ ኮሜንት ላይ ኖዋር #1 ኖዋር ብሎ መጻፍ ነው ወይስ ምንድነው ከዛ የዘለለ ያለፈ ሪል ምን ጫና ልትፈጠር ትችላለህ በመንግስት ላይ በሌሎች ታጠቁ አካላት ላይ ይሄንን ኖዋር ወደ መሬት ወርዶ የህዝቡ ድምጽ ልዩነት እንዲፈጠር ምን ማድረግ እንችላለን የሚለው ሰው ምንድነው ሐሳቡ ምንድነው የሚለው አንደኛ የአድቮኬሲ ጉዳይ ነው አድቮኬሲ ጉዳይ ነው ማለት አድቮኬሲ ሰው ለሞቱ ሰዎች አድቮኬሲ ለተፈናቀሉ ሰዎች ለተራቡ ሰዎች አድቮኬሲ ብዙ ጊዜ ታውቃላችሁ አድቮኬሲ ለኮዝ ነው የሚደረገው ለሰው ብቻ አይደለም ድምጽ ምን ነው አንዳንድ ጊዜ ለነገሌ ድምጽ ነው ለነገሌ ድምጽ ነው ሲባል እንሰማለን ለነገሌ ሳይሆን ለጉዳይ ለኮዝ ለዓላማም ድምጽ መሆን ይቻላልም ትክክለኛ ማካሄድ ነው ስለዚህ ይሄ ጦርነት ይቁም የሚለውን ነገር ድምጽ ስንሆን ምን ጥቅም ያመጣል አንደኛ በውጪ አደራዳሪ ሆኖ ያሉ አካላት ይሄንን ጉዳይ እንደነ ኢጋድ ያሉ አሁን ትዊተር ላይ ከፍተኛ ካምፔን ማድረግ ታዋቂ ሰዎችን ኢንክሉድ ያደረገ ሰዎች ኢንቫይት ተደራርገው በብዛት ይሄንን ነገር ማንቀሳቀስ እንጀምር የኢንተርናሽናል ኮሚኒቲውን አቴንሽን ከአንድ ወገን ሆነን ከኔ በኩል ተገደለብኝ ከኔ በኩል ሞተብኝ ከኔ በኩል ጄኖሳይድ ከምንለው ባለፈ ሁሉን ያቀፍ የሆነ የነሱንም ዓላማ የሚመለከት አንድ ላይ ሆነን ይሄ ነገር መፍትሄ እንዲፈጠር ጫና አድርጉ መልሷቸው ወደ ውይይት የህዝቡ ፍላጎት የህዝቡ ልብምት ጦርነት እንዲቆምለት ነው ከምንም ቅድሚያ ብለን ይሄንን አይነት ፌስ ይሄንን አይነት አድቮኬሲ ለዚህ ኮዝ አድቮኬት ስናደርግ ኢንተርናሽናል ኮሚኒቲውን ኢንቫይት እናደርጋለን ኢንካሬጅ እናደርጋለን ኦሬዲ የሚፈልጉት ነገር ነው ስለዚህ በጣም ቤኔፊሻል የሆነ ድምጹ ይሄ የህዝብ ፍላጎት የጦርነት መቆም ከምንም ኮዝ ይልቅ ታጋዮቻችን ከሚታገሉበት መንግስታችን ከሚያስተዳድርበት ከማንኛውም ኮዞች የበለጠ የህዝባችን አንደኛ ቁጥር 1 ኮዛችን ኖ ዋር ጦርነት ይቁምልን የሚለው ነው ብለን ስንመጣ ኢንተርናሽናል ኮሚኒቲ ላይ ታዋቂ ሰዎች ብዙ እንደዚህ አይነት የሰላም አድቮኬሲ የሚሰሩ አካላት ጋር ተጣምሮ ለመስራት ጫና ለመፍጠር በር ከፋች ነው ብዬ ስለማመን ነው አንደኛው እንትብል ሁለተኛ ቀጥተኛ የሆነ ፕሬሸርም ስላለው ነው መንግስት የሚደገፈው በህዝብ ነው መንግስትን የቀጠረው ህዝብ ነው አሜን ዲሞክራሲያችን ምን ይመስላል እውነተኛ የህዝብ ምርጫ አለ ወይ ምናምን የሚሉ ነገሮች ሳንገባ at its essence መንግስት ራሱ የህዝብ ተቀጣሪ ነው ህገ መንግስት ከዚህም በፊት ተነጋግረናል ሌላ ሮም ውስጥ ህገ መንግስት ማለት ህግ መንግስት የሚሰጠው ህግ አይደለም ህገ መንግስት ማለት ውል ነው መንግስትና ህዝብ የሚፈራረሙት ውል ነው ህዝቡ በዚህ ውል መሰረት መንግስቴን መስርቻለሁ ብሎ መንግስትን የፈጠረበት ውል ነው ህገ መንግስት ማለት የኛ ውል ነው ህገ መንግስት የሚያስከብረው ሰራዊትም ህገ መንግስት ላይ ሆኖ የሚያስተዳድረው መንግስትም ለኛ ህገ መንግስት ለማሻሻል ለመቀየር ለመቅደድም ይሁን ማለስማማበት ቢሆን የሚሰሩ የኛን መብትና ነፃነት የሚፈልጉ ለኛ ሊያስከብሩልን የሚታገሉትም ሁሉም አካላት ትኩረታቸው ፍላጎታቸው ድጋፋቸው ሁለንተናቸው ህዝብ ነው እንደ ህዝብ ፍላጎታችንን ግልጽ አድርገን ያለምንም ማወላዳት ሌሎች ነገሮች ባልተቀየጡበት አንደኛ ምናደርገው ሌሎች ነገሮች የሉም አይደለም ማንነት ጥያቄዎች አሉ የመብት ጥያቄዎች የዲሞክራሲያዊ ውክልና ጥያቄዎች የተለያዩ ጥያቄዎቻችን እንዳሉ ሆኖ ቅድሚያ የምንሰጠው አስቸኳይ የሆነው አንገብጋቢ የሆነው ጥያቄያችን ጦርነት ይቁም ነው ብለን እንደ ህዝብ ስንነሳ እነኚህ ከህዝብ የመነጩ ከህዝብ በመነጨ ኃይል ላይ የሚያስተዳድሩ ለህዝብ ጉዳይና ፍላጎት የሚታገሉ አካላት ሳይወዱ ለዚህ ድምጽ ጆሮ የመስጠት ፍላጎት ውስጥ ይገባሉ ማለት ነው ሳይወዱ ለምን እኛ አንድ አይነት ከሆነን የነሱ ደጋፊዎች የታጋዩ ደጋፊ የመንግስቱም ደጋፊ ሁሉም አብሮ መጥቶ ላንተም ለመንግስትም ለሚታገለውም ለሁላችሁም ቅድሚያ እንድታረጉት የምንፈልገው ነገር ጦርነት ይቁም የሚለው ነው ከዛስ እነኚህን ጥያቄዎች መንግስት ይመልስ እነኚህን ጥያቄዎች እነኚህን ፍላጎቶች ይሟሉ የሚለው ላይ እንሄዳለን እነኚህ ሳይሟሉ ዝም ብለን እጃጣጥፈን እንቀመጥ ፓሲቪቲ አይደለም we're not talking about being passive
ፓሲቭ ማለት ለመብታችን ለፍላጎታችን የማንታገል የማንጠይቅ ዝም ብለን ቁጭ ብለን መንግስት ስልጣን ላይ ስላለ ብቻ አሜን ብለን ጎንበስ ብለን የፈለገው እንዲያረጋግጥ እንፍቀድ ከሚል ሐሳቤ ጋር በፍጹም የማይገናኝ ነገር ነው። ጥያቄው አሁን እነኚህን ፍላጎቶቻችን እነኚህን የመብት አካሄዶች እነኚህን ወደ ዲሞክራሲና ህዝቦች መከባበር እኩልነት እነኚህ መብቶች የተከበሩበት ሀገር እንዲሆን የምናደርገው ጥረት ቅድሚያው first and foremost ጦርነትን የሰዎች መገደልን የንጹሃን መጨፍጨፍን ያላካተተ እንዲሆን ጦር መሳሪያዎች ዝም ይበሉ በመሬታችን ላይ ምልን መጠየቅ ለሁሉም ቫይብሬት የሚያደርግ ከሁሉም የሆነ ሁሉም ያለበት ሲሆን ሁሉንም ሐሳባቸውን እንዲቃኙ ህዝቡም ደግሞ እንደበቃው ይሄ የጦርነት ወሬ የሞት ወሬ የህዝባችን እንደፈለገ በተፈለገ ሰዓት በፊት እኮ አንድ ሰው ታሰረ ተብሎ የሚፈጠረው ብጥብጥ እናውቀዋለን። አንድ ሰው ታሰረ ተብሎ ቫይብሬት አድርጎ ህዝቡ የጋራ ሆኖ የገሌ ደም የገሌ ነው የኔ ደም ነው አብረው ቆማለሁ ብሎ ሰው አብረው የሚሰራበት እኮ ዘመን ነበር። አሁን የሰው ሞት ቁጥር የሬሳ ቁጥር ራሱ completely just benign ሆኗል። ባክ ቱ ባክ ነው በጣም ቱ ማች ነው ውሸት ይቀላቀልበታል እውነቱም ራሱ ብዙ ነው